ከብዙዎች ቤት ደስተኝነት ርቋል። ሁሉም በውስጡ አፍኖ የያዘው ለሰው የማይነግረው ልክ ግን ሌላው እንዲህ ያደርገኛል ሲል መፍትሄ ያገኘ እስኪመስለው የራሴን ገጠመኝ ነው የምትነግረኝ፣ እኔንም እኮ እንዲህ ያደርገኛል፣ በየሆስፒታሉ ብሄድም መፍትሄ አላገኘሁም፣ ምንም አይነት በሽታ አልተገኘብኝም፣ እኔን ግን ያመኛል፣ ወይንም ደግሞ ገንዘብ አልበረክታለኝ፣ ሌላኛው ደግሞ ትዳር መያዝ አልቻልኩም፣ ሌላኛውም ሆዴ ውስጥ የሚለወስ ነገር ይሰማኛል። ሁሉም የየራሱን ችግር በውስጡ አምቆ በየአድባራቱ እንደየእምነቱ ያጸልያል። ሰላም ሰላም! ውድ የእኔ በመንገዴ ተከታታዮች ሰብስክራይብ በማድረግ እና ደወሏን በመጫን የተለያዩ ድንቅ ታሪኮችን ለመከታተል ዝምድናችሁን ያጠናክሩ። የሰው ልጅ ለሰው የማይተኛ ቤተ እምነትን እጅግ የሚያጠብቁና አክራሪ የምንላቸው ፈሪሃ እግዚአብሔር ያደረባቸው ሰዎች ሳይቀሩ መተትን መኖሪያ ገንዘባቸው እያደረጉ ይገኛል። በቅርቡ በሶሻል ሚዲያ ላይ ቀርቦ ከነበረ ታሪክ ስነሳ የ45 ዓመት የሆነችው ሴት እጅግ በጣም የቢዝነስ ሴት ስትሆን ዓመታዊ ትርፏ እጅግ በጣም ጥሩና አትራፊ ነጋዴ አስመጪና ላኪነት ላይ የተሰማራች ብትሆንም ከገቢዋ አብዛኛው የት እንደሚገባ አታውቅም። ይህ ሁኔታ እጅግ ሲረብሻት የቆየችው እቺ ሴት ግራ በመጋባት ውስጥ ሆና ይህንን ውጥንቅጥ ህይወት ምን እንደምታደርግ ግራ ሲገባት፣ በአካባቢዋ ያሉ ሰዎች ግን እሷ ለሰው እየላከችው እንደሆነ ወይንም የአእምሮ ችግር እንዳለባት ያስቡ ነበር። በስተመጨረሻ ግን በምታምንበት ቤተክርስቲያን ይህ መተት የመጣው እጅግ በጣም ከቅርብ የሆነ ሰው እንደሆነና መፍትሄውንም አገኘችው። በዚህ አጋጣሚ ድራማ የሚመስላቸው ወይም የለም የሰው ልጅ በአእምሮ የሳለው ቀላል ድራማ ነው ብሎ የሚያምኑ ሰዎች ቢኖሩም ብዙ ሰዎች በተለይም ባለሀብቱ ከእንስሳት ደምና አካል እስከ የሰው ልጅ ድረስ ህንፃዎቻቸው ምድር ቤት ውስጥ ይቀብራሉ ተብሎ ይታመናል። ይህ ደግሞ ከኢትዮጵያዊው በመዝለል የውጭ ሀገር ኢንቨስተሮችን እስከ ማስደረግም ተደርሷል። እምነቱን ባያምኑበትም እንኳን ለሀብት ጉዞ ተብሎ የተዘጋጀ የመተት እምነት ከባለ ሀብትነት በአንድ ቀን ሲያወርድም አይተናል። በተለይ እጅግ አላቸው ብለን በአደባባይ የምናያቸው ባለ ሀብቶች ያለምንም መነሻ በቀጥታ ወደ ሀብት ጣሪያ ላይ ወጥተው እንመለከትና ሲከስሩም አይወድቁ አወዳደቅ ሲወድቁ ተመልክተናል። በማታ ወደ እንስሳነት ከመቀየር እስከ ጅብ መጋለብ እንዲሁም የራሳቸውን አካል ወደ ጅብነት በመቀየር በስሪያ ወቅት አርግዘው እስከ ተፈጥሮ የማይታወቅ እንስሳ እስከ መውለድ የደረሱ ሰዎችን በየአካባቢያችን በታሪክ እንሰማለን። ጥቂቶችንም አይተናል ብለው ለማሳመን ብዙ ርቀት ቢሄዱም በማስረጃ መያዝ ግን ከባድ ነው። መንፈስና መተት እዚህ ጋር መለየት ያስፈልጋል። ዓለም ስለ መናፍስት ሲነሳ እስከ ዛሬም የፊልሞቻቸው መዋቢያና ማስፈራሪያ የሚያደርጉት የወደቁ መላእክት ታሪክ በየትኛውም ሀገር መልኩንና ትረካውን እየቀያየሩ እናየዋለን፣ እናደምጠዋለን። በኦሪት ዘፍጥረት ምዕራፍ 6 ጀምሮ እንዲህ ይላል። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ መልከ መልካም ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። በእነዚያ ወራት ኔፍሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች በገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ። በግዕዙ ረአያት ወይም በዕብራይስጡ አጠራር ኔፍሊም እጅግ በጣም ግዙፎች ሲሆኑ 3000 ክንድ የሚረዝሙ በልተው ካለማጥገባቸው የተነሳ እርስ በርስ እስከ መበላላት ደርሰዋል። ኔፍሊሞች በዛ ዘመን ኃጢአት የተባለውን በሙሉ ሰርተዋል። በዝሙት ለወለዷቸው ልጆቻቸው ከመንፈስ ወይም ለሰው ልጆች የማይገቡ ዕውቀቶችን በመስጠት የሰው ልጅ ማወቅ የሌለበትን ዕውቀቶችን ሰጥተዋል። ብዙዎች የመንፈሳዊ ዕውቀት ከሳጥናኤል ጋር ብቻ የሚገናኝ አድርገው ይቀበላሉ። መላእክት እርስ በርስ ሲተያዩ የፈጠራቸው አጠገባቸው ባለመኖሩ ማን እንደፈጠራቸው ለማወቅ በጠየቁት ዕውቀት ውስጥ ሳጥናኤል እኔ ነኝ የፈጠርኳችሁ በማለት ስልጣን ለመረከብ ይጥራል።
በዚህ ጊዜም እንዴት ለሚለው ጥያቄያቸው ከአራቱ ንጥረ ነገራት ሰውን ለመፍጠር ጥረት ቢያደርግም እሳቱ ላይ ሲደርስ ግን ያቅተዋል። ይህ ማለት ለሌሎች መላእክት የተሰጠ ለሳጥናኤል የተነሳ እውቀት የለም ማለት ነው። ስለዚህ ኔፍሊሞች የሰውን ልጅ ዲኤንኤ እስከ ማዛባትና ለወለዷቸው ልጆች የመናፍስትን እውቀት በመስጠት በዓለም ላይ እጅግ ብዙ ኃጢአት እንዲሰራ አድርገዋል። በሀገራችን በአንድ ከተማ ውስጥ አንድ አይነ ስውር ሰው ነበር። ይህ ሰው እጅግ ብዙ ለሰው ልጆች የማይታዩት ነገሮች ይታዩት ነበር። በዚህም ከሰው ልጆች ጋር የሚኖሩ ነገር ግን በይፋ የሰው ልጅ የማያያቸው መናፍስትን ይመለከት ነበር። በዚህም ይህ አይኑ የማያይ ልበ ብርሃን ሰው ስለ ቁንጅናቸው፣ ስለ ውበታቸው፣ ስለ ትህትናቸው በመናገር ህብረተሰቡ ስለ መናፍስቱ እንዲያውቁና እነሱ ሲተኙ መናፍስቱ መሶብ ከፍተው እንደሚበሉ ውሃ እንደሚጠጡ በማሰብ ቢጠፋ ከማዕዳቸውና ከመሶባቸው ውስጥ ብጣሽ እንጀራ እንዳይጠፋ እጅግ በጣም ይጠነቀቁ ነበር። ይህ ታሪክ ደቅ ሕድርተይ ወይም ደግሞ የአደራ ልጆች ታሪክ በመባል ይታወቃል። በአንዲት ትንሽዬ መንደር ውስጥ አንድ ደግ ሰው ነበር። ይህ ሰው እጅግ ብዙ ልጆችም ነበሩት። ከዕለታት አንድ ቀን ግን የእግዚአብሔር ሰው በበሩ ሲያልፍ ይህን ሰው ሊመርቀው ወደደ። በዚህም ይህ ደግ ሰው እንግዳውን ተቀብሎ በክብርና በፍቅር ደግሶ ተቀበለ። በስተመጨረሻም የእግዚአብሔር ሰው ይህንን ሰው ለመመረቅ ፈለገ። እናም ልጆቹን፣ ከብቶቹን አጠቃላይ ሊባርከው ወደደ። ነገር ግን ደጉ ሰው ቆንጆዎችን የሆነ ነገር ቢያደርግብኝ ምን ይውጠኛል በማለት ደበቃቸው። አስቀያሚዎቹን ግን እንዲመርቅለት ከፊት ለፊቱ አቀረበለት። የእግዚአብሔርም ሰው ልጆቹን መርቆ ሲጨርስ የተደበቁት ድብቆች ይሁኑ በማለት የሰው ልጅ የማያያቸው መናፍስት እንዲሆኑ አደረጋቸው። ነገር ግን ከዘመናት በኋላ እነዚህን ቆነጃጅት የሚያይ አይነ ብርሃን ሰው ስለ መናፍስቱ ይናገር ጀመር። ከታሪኩ በስተጀርባ ህብረተሰቡ ለነዚህ መናፍስት ሲጨነቅና ሲጠበብ እንመለከታለን። ህቡዕ የሆኑ መናፍስት መተው ይመገባሉና መሶባቸው እንዳይራገፍ የውሃ ኮዳቸው ባዶውን እንዳያድር የሚጥር ማህበረሰብ እስካሁን ድረስ አለ። ይህ የመተትና የሰይጣን ተጽዕኖ በተለይ አረብ ሀገር ባሉ እህቶቻችን ላይ ይብሳል። ብዙዎች እህቶቻችንን ለገንዘብ ሲሉ በየጠንቋይ ቤቱና በየመርጌታው ያሳድዷቸዋል። በዚህም ሰርተው እንዳልሰሩ ገንዘባቸው በየሜዳው ባክኖ ወይ ከገንዘባቸው ወይ ከጤናቸው ሳይሆኑ ይቀራሉ። ይህም እንዳለ ሆኖ አረቦቹ የሚያመልኩት ባዕድ አምልኮ እነሱ ላይ የመጣ እጅግ ይደነግጣሉ። ድንጋጤ መንፈስ እላያቸው ላይ እንዲያድር እድል ይሰጠዋል። ከዚያም አብደው መጡ ብለን በየሆስፒታሉ በየጸበሉ ብንወስዳቸው መፍትሄ ላናገኝም እንችላለን። በሀገር ውስጥም ብዙ አይነት አምልኮተ ባዕድ ሲኖር ከታህሳስ ገብርኤል ቀደም ብሎ በቀናት ልዩነት የሚከበር የሞሚና መንፈስ የሚነክስበት ሰይጣን የሚከብርበት የሀገሪቱ ጠንቋይ ባለመተት እንዲሁም ዛር ውላጅ ጠቅላላ የሚያከብረው ክብረ በዓል ላይ ሰው እስኪ ተአምር እኔ ብሎ ይሄዳል። ሰው ሲጠይቃቸው ገብርኤል ነው የምንሄደው በማለት ይህንን ትዕይንት ለመመልከት በቦታው ይገኛሉ። መንፈስ ያለበት ሰው እሳት ሲበላ ወይም ሌላ ተአምራት ሲያሳይ ይደነግጣሉ። በዚያን ጊዜ ተአምራ ያለው ሰው ከሰውየው የተቀበለውን መንፈስ ለማባረር ሲጥር ይኖራል። የሌለበት የለም የሌለበት ባይጮህ ነው ባይኖርበት የኔ እናት የኔ መድኃኒት እንኳን ቀን ልምጣ ወይ ሌሊት በማለት በዚያ ጠራራ ፀሐይ የሚያነክሷት የሐረሯ ሞሚና የሀገሪቱን እያንዳንዱን ባዕድ አምላኪ በአመት አንዴ አሰባስባ ክብረ በዓልን ልክ እንደ ውጪው ሃሎዊን አሸሸ ገዳሜ ታስብላለች። መተትን እናስለቅቃለን በማለት በየሶሻል ሚዲያው ያሉ ደብተራዎች የባሰ ሌላ በሽታ እያስሸመቱ ሌላ መዘዝ ያስከትላሉ። ስር የሰደደው ይህ በሽታ እንደ ሰደድ እሳት እየበዛ ቤተክርስቲያናትን እያጥለቀለቀ ይገኛል። ውድ ወገኖቻችን እባካችሁ ከእንደዚህ አይነት ቦታ በመጠበቅ ጤናችንን እንጠብቅ። ሰላም ለሀገራችን፣ ሰላም ለሕዝባችን።